በ6 ዓመት ውስጥ አንድ ሄሊኮፕተር ቀርታው የነበረችውን የኢትዮጵያን አየር ኃይል በዚህ ደረጃ ማዘመን፣ በዚህ ደረጃ ማደራጀት፣ በዚህ ደረጃ ማሰልጠን የቻለ ጀግና መሪ እና አመራር 2030 ላይ እንዲህ ይሆናል ብሎ ሲናገር ላናምን የምንችልበት ምክንያት ምንድነው? ያየነው ወያኔ ጥሎት አፍርሶት የሄደውን አየር ኃይል 27 ዓመት ሙሉ ሲበትነው የኖረውን አየር ኃይል በ6 ዓመት ውስጥ የፈረሱት ተገንብተው የወደሙት እንደገና በአዲስ ተቀይረው ዘመናዊ ትጥቅና ዘመናዊ ስልጠናን በዘመናዊ ትጥቅና ስልጠና ዘምኖ ዘመን የዋጃቸውን የአምስተኛው ትውልድ ትጥቆች የታጠቀ አየር ኃይል ከጥፋት ማዳን የቻሉ የኢትዮጵያን አየር ኃይል ከሞት ታድገው በልዕልናው በከፍታው በኢትዮጵያ ልክ እንዲገነባ እያደረጉት እያየን 2030 ላይ ኢትዮጵያ ለአፍሪካ ሀገራት ድሮንና አውሮፕላን ታቀርባለች ሲባል የሚጠራጠር ሞኝ ካለ ወይ ሻዕቢያ ነህ ወይ ወያኔ ነህ፣ ካልሆነም ደግሞ የነሱ ተላላኪ ቡችላ ወይ ፈረስ ነህ ማለት ነው። እና ይህንን የድሮን ሾው ሲመለከቱ ኢሳያስ አፈወርቂ ሌሊቱን ተኝቶ አያድሩም። ጠላት ተኝቶ አያድርም። እነ ግብጽ ይህንን ሲመለከቱ እንዴት አይነት ቅዠት ውስጥ ሲባንኑ እንደሚያድሩ እናውቃለን። ምክንያቱም ኢትዮጵያ በዚህ ልክ በ6 ዓመት ውስጥ ትራንስፎርም ትሆናለች ብለው ወያኔ ያወደመው አየር ኃይል በዚህ ደረጃ ይገነባል ብለው እምነት አልነበራቸውም። ለዛ ነው አብቹ ላይ ትኩረት የሚያደርጉት። ጠቅላይ ሚኒስትሩ የሚሉት ኢትዮጵያውያን የሆኑ ተቃዋሚዎች የሚሆኑ የውጭ ጠላቶች ትኩረታቸው አብቹ ላይ የሆነው ዓላማውን ራዕዩንና ህልሙን ስለሚያውቁ